ኢትዮጵያውያን ተማሪዎች በዓለም አቀፍ ደረጃ ተወዳዳሪ በሆኑ ዩኒቨርሲቲዎች የትምህርት ዕድል እንዲያገኙ የሚያወዳድረው ቡና ስኮላርሺፕ የመረጣቸውን አሸናፊዎች ይፋ አድርጓል። አምና ልፋት በኋላ ተሳክቶ ዛሬ የተማሪዎቻችንን ዕድል ያገኙትን አዋርድ ያገኙትን የሸለምንበት ቀን ነው። ለቡና ስኮላርሺፕም እንደ ላውንጅ በመላው ኢትዮጵያዊ እንዲሰማውና አብሮ የኔ የሚል ስሜት እንዲኖረው ያደረግንበት ቀን ነውና በጣም ልዩ ቀን ነው። ቡና አርብ ግንቦት 7 ቀን 2018 ዓ.ም በጊዮን ሆቴል ባዘጋጀው መርሃ ግብር አሸናፊዎቹን በይፋ በማሳወቅ ተጠቃሚነታቸውን የሚያረጋግጥ ሽልማት አበርክቶላቸዋል። አሁን አፕላይ ያደረጉ 394 ናቸው አፕሊኬሽኑ ሙሉን ኮምፕሊት ያደረጉት እና እኔ በግል እንደግለሰብ ጠይቁኝ 394ቱ ይገባቸዋል። ውድድሩ እጅግ ከፍተኛ ፉክክር የታየበት ነበር ያለው ድርጅቱ በትንሽ ድጋፍ የበርካታ ተማሪዎች ህይወት እንደሚቀየርና የእያንዳንዱ ተማሪ ህልም መሳካት ለሀገር ከፍተኛ ጥቅም እንደሚያበረክት በዝግጅቱ ተገልጿል።